ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ የተመራረጡ ትኩስና ሰበር መረጃዎችን ከዚህ ወደ እናንተ ማድረስ ጀምራለሁ። በቅድሚያ ርዕሶቹን ላስተዋውቃችሁ አድማጮቻችን። በአዲስ አበባ ከተማ አስተዳደር ስለ ኮንዶሚኒየም አሰጣጥ አዲስ መረጃ ይፋ መደረጉን ተሰምቷል። በቀጣይ ከኢራን ጋር የነበረው ፍጥጫ የሰላም ድርድር እያደረጉ መሆኑን ፕሬዝዳንት ትራምፕ በይፋ መግለጻቸው አሁን የደረሰን መረጃ ያመለክታል። የፕሪቶሪያው ስምምነት 100% ፈርሷል ሲል ህወሓት መግለጫ ማውጣቱንም ተመልክተናል። ወደ አዝናኝ ዜና ስናልፍ ፍቅረኛውን ትምህርት ቤት ለማድረስ አውቶቡስ የሰረቀው የ15 ዓመቱ ታዳጊ አነጋጋሪ ሆኗል። ይህንም ዘገባ እንመለከተዋለን። በመጨረሻም ወደ እግር ኳስ ዜና ስናልፍ ማንቸስተር ዩናይትድ የኢንተር ሚላኑን አንጂዮኒን ቦኒን ለማስፈረም እንቅስቃሴ መጀመሩ ተሰምቷል። አሁን ወደ ዝርዝር ዜናዎቹ እንለፍ። የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ሲል ህወሓት መግለጫ አውጥቷል። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ለቡድኑ ልሳን ለሆነው ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። አክለውም ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበል አረጋግጧል። ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብኛል በማለት መኸተ ላለው ጦርነት እየተዘጋጀ መሆኑን ገልጿል። ቃል አቀባዩም በቃለ መጠይቃቸው የህልውና ጉዳይ ነው ካሉት መኸተ በተቃራኒ ቆመዋል ያሏቸውን የቡድኑን ተቃዋሚዎች የብሔር ክህደት እንደመፈጸም ይቆጠራል ሲሉ ወንጅለዋል። የፕሪቶሪያው ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን ወደ ፌዴራል መንግስት ገፍቶታል። ህወሓት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራል መንግስት ጋር የገባበት ውጥረት ባየለበት ወቅት ነው። የሰሜኑ ደም አፋሳሽ የሁለት ዓመታት ጦርነት የቆመበት የህወሓትና ፌዴራል መንግስት የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል ተብሏል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑን በይፋ ገልጿል። በፌዴራል መንግስት በኩልም የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ አዋሳኝ አካባቢዎች ሰራዊት ማሰማራቱ ይነገራል። ጠቅላይ ሚኒስትር ዶክተር አብይ አህመድም የህወሓትን ዳግም ጦርነት ዝግጅት በማረጋገጥ የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉን መጠቆማቸው ይታወሳል ሲል የዘገበው አንድ አፍታ ነው። ወደ ቀጣይ መረጃችን ስናልፍ ከኢራን ጋር የነበረው ፍጥጫ የሰላም ድርድር እያደረጉ መሆኑን ፕሬዝዳንት ትራምፕ በይፋ መግለጻቸው ተመልክተናል። መጋቢት 14 ቀን 2018 በመካከለኛው የአሜሪካና የኢራን ፍጥጫ አሁን ላይ ወደ አዲስ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ባለፉት 2 ቀናት በሁለቱ ሀገራት መካከል ውጤታማና ተስፋ ሰጪ የተባለ የሰላም ንግግር መደረጉ ይፋ አድርገዋል። ዓለም የሁለቱን ጦርነት ስጋት እና የመጥፋት አደጋ እየጠበቀ ባለበት ሰዓት ይህ ዜና መሰማቱ ለብዙዎች የማይቻል እየተባለ የሚቆጠረውን የሚቻል ነገር ነው ለካ ያስብሏል። ፕሬዝዳንት ትራምፕ በኢራን የኃይል ማመንጫዎችና የኤነርጂ ተቋማት ላይ ሊሰነዘሩ የነበሩ ጦርነት ወይም ጥቃቶችን ለ5 ቀናት እንዲዘገዩ ትዕዛዝ አስተላልፈዋል። ይህ ውሳኔ የመጣው በሁለቱ ወገኖች መካከል የተጀመረው ውይይት በሳምንቱ መጨረሻ እንደሚቀጥል በመረጋገጡ ነው። የስምምነቱ እና የንግግሩ ቁልፍ ነጥቦች፣ አንደኛ፣ በኢራን የኢነርጂ መሰረተ ልማቶች ሊሰነዘር የነበረው ወታደራዊ እርምጃ ለጊዜው ፖስትፖንድ ተደርጓል ተብሏል። ሁለተኛ፣ ትራምፕ ንግግሩን ጥልቅና ገንቢ ሲሉ የገለጹ ሲሆን የሁለቱ ሀገራት ጠላትነት ሙሉ በሙሉ እልባት እንዲያገኝ ግብ ተቀምጧል። በሶስተኛ፣ የጥቃቱ መዘገየት የሚቀጥለውን አሁን እየተካሄደ ያለውን ስብሰባ ስኬታማ እስከሆነ ድረስ ብቻ እንደሆነ ታውቋል። ዓለም አቀፉ ማህበረሰብ ይህንን የትራምፕ ድንገተኛ የዲፕሎማሲ እንቅስቃሴ በከፍተኛ ጉጉት እየተከታተለው ይገኛል። ይህ የትራምፕ መግለጫ ጦርነቱ ከተጀመረ አንስቶ የታየ ትልቅ የሰላም ጭላንጭል ተደርጎ ተወስዷል። በመካከለኛው ምስራቅ የነፈሰው የጦርነት አየር በሰላም ንግግር ይተካል ወይ የሚለው ትልቁ ጥያቄ ሆኖ
አሁንም እያነጋገረ ይገኛል። ወደ ቀጣይ አዝናኝ መረጃችን ስናልፍ ፍቅረኛውን ትምህርት ቤት ለማድረስ አውቶቡስ የሰረቀው የ15 ዓመቱ ታዳጊ አነጋጋሪ ሆኗል። ታዳጊውም በአሁኑ ሰዓት በቁጥጥር ስር መዋሉን ታውቋል። በጀርመን ቪስባደን ከተማ የሚኖር አንድ 15 ዓመት ታዳጊ የ14 ዓመት ፍቅረኛውን ትምህርት ቤት ለማድረስ ሲል የህዝብ ማመላለሻ አውቶቡስ ሰርቆ 130 ኪሎ ሜትር ካሽከረከረ በኋላ በፖሊስ ሊያዝ ችሏል ተብሏል። ታዳጊው ንጋት 12 ሰዓት ገደማ ውስጥ ወደ ግቢው ዘልቆ በመግባት አውቶቡሶችን መቆጣጠሪያ ዋና ቁልፍ ካገኘ በኋላ ተሽከርካሪውን ይዞ መውጣት የቻለ ሲሆን በወቅቱ በስፍራው ላይ የነበሩ የጥበቃ ሰራተኞች ድርጊቱን በካሜራ ቢመለከቱም አሽከርካሪው የድርጅቱ ሰራተኛ መስሏቸው ሳይጠራጠሩ ቀርተዋል። ኩባንያው አውቶቡሱ መጥፋቱን ያወቀው ከሰዓት በኋላ መደበኛ የሰራተኞች ፍተሻ ካደረገ በኋላ ነበር። ፖሊስ በአውቶቡሱ ላይ የተገጠመ ጂፒኤስ መቆጣጠሪያ አማካኝነት ባደረገው ክትትልም ተሽከርካሪው በካርልስሩሄ ከተማ ውስጥ ሊገኝ ችሏል። ፖሊስ ተሽከርካሪውን ሊያስቆም 15 ዓመቱን ታዳጊ በሾፌር ወንበር ላይ ያገኘው ሲሆን በወቅቱ የ14 ዓመት ፍቅረኛውን ከትምህርት ቤት ጭኖ ወደ ቤቷ እያመላለሰ እንደነበረ ታውቋል። የፖሊስ ቃል አቀባይ እንደገለጹት ታዳጊው ቁልፉን እንዴት እንዳገኘና ያን ያህል ግዙፍ ተሽከርካሪ ያለምንም እንከን እንዴት ሊነዳ እንደቻለ ምርመራ የተደረገ ነው ተብሏል። ታዳጊው በአሁኑ ወቅት በስርቆትና ያለ መንጃ ፈቃድ በማሽከርከር ወንጀል ክስ ተመስርቶበታል። በዚሁ ያልተለመደ ክስተት ምንም አይነት የሰው ሕይወትም ሆነ ንብረት ጉዳት ያለመደረሱና አውቶቡሱም ያለምንም ጉዳት ለባለቤቱ መመለሱን ኦዲቲ ሴንትራል መዘገቡን ታውቋል። አሁን ዜና ስፖርት። ማንቸስተር ዩናይትድ ኢንተር ሚላኑን አንጂ ዮሐንን ቦኒን ለማስፈረም እንቅስቃሴ መጀመሩ ተሰምቷል። ማንቸስተር ዩናይትድ የማጥቃት ክፍሉን ይበልጥ ለማጠናከር የ22 ዓመቱን ፈረንሳዊ አጥቂ አንጂ ዮሐን ቦኒን ከኢንተር ሚላን በ35 ሚሊዮን ዩሮ ለማስፈረም ዝግጅት ማጠናቀቁ ተዘግቧል። ለዘገባው ከሆነ ዩናይትድ በዘንድሮ የውድድር ዘመን ግብ በማስቆጠር ረገድ በቤንጃሚን ሴሼኮ ላይ ያለውን ጥገኝነት ለመቀነስ ቦኒን እንደ ተመራጭ አማራጭ ወስዶታል። ቦኒ በጣሊያን ሴሪያ እያሳየ ያለው ድንቅ ብቃት በበርካታ የአውሮፓ ታላላቅ ክለቦች አይን ውስጥ እንዲገባ አድርጎታል። አንጂዮኒን ቦኒ በዘንድሮ 25-26 የውድድር ዘመን በኢንተር ሚላን በሁሉም ውድድሮች 14 የግብ ተሳትፎዎችን ግቦችን እና አመቻችቶ ማቀበልን ጨምሮ ያስመዘገበ ሲሆን በሴሪያ በ26 ጨዋታዎች 8 ግቦችን አስቆጥሮ 4 ኳሶችን አመቻችቶ አቀብሏል። ተጫዋቹ በሜዳ ላይ ያለው ጉልበትና ኳስን ተጭኖ የመቀማት ብቃት አሰልጣኝ ማይክል ካሪክ ታክቲክ ተስማሚ እንደሆነ የታመነበት ሲሆን በአማካይ በጨዋታ 1.8 ቁልፍ ኳሶችን ለቡድኑ አጋሮች ያቀርባል። በተጨማሪም 82.5 በመቶ የተሳካ ኳስ የማቀበል ስኬት ያለው ሲሆን በአየር ላይ ኳስ ፍልሚያዎችንም 64 በመቶ ስኬት በማስመዝገብ ጠንካራነቱን አሳይቷል። ኢንተር ሚላን ተጫዋቹን በቀላሉ የመልቀቅ ፍላጎት ባይኖረውም ማንቸስተር ዩናይትድ ግን ለዝውውሩ የተጠየቀውን 35 ሚሊዮን ዩሮ ለመክፈል ዝግጁ መሆኑን ተናግሯል። ቦኒ ወደ ፕሪሚየር ሊግ መምጣቱ ለእግር ኳስ ሕይወቱ ትልቅ ዕድል እንደሚሆንለት የሚታመን ሲሆን ዩናይትድ በክረምቱ የዝውውር መስኮት ተጫዋቹን በቋሚነት የግሉ ለማድረግ ድርድር ለመጀመር አቅዷል። ቤንጃሚን ሴሼኮ እና የአንጂዮኒ ቦኒን ጥምረት ለዩናይትድ የማጥቃት መስመር አዲስ ተስፋ ይዞ እንደሚመጣ ይጠበቃል። ወደ መጨረሻው ዜናችን ስናልፍ በከተማችን አዲስ አበባ የተካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መሰጠቱ የከተማ አስተዳደር ባለስልጣናት መናገራቸው ይታወቃል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥ የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ መሆኑንም ሰምተናል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ድምቱ፣ በገላን ጉራ፣ በአቃቂ ቃሊቲ እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉ ቤቶች መገምገማቸው ተነግሯል። የተቀሩትም ሳይቶች በተያያዘላቸው መርሃ ግብር መሰረት እየተገመገመ እና ለሕዝቡ ይፋ እንደሚሆን የተነገረ ሲሆን ፕሮጀክቶቹ ከተጀመሩ ከ6 እና 7 ወር ቢሆንም በ24/7 የስራ ባህል እጅግ ትጉ በሆኑ ኢትዮጵያዊ ኮንትራክተሮች ማህበራት አማካሪዎች፣ ትጉ አመራሮች እና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ ደርሰዋል ተብሏል። ከ200,000 በላይ ለሚሆኑ ዜጎች የስራ ዕድል የተፈጠረ ሲሆን በበርካታ ኮንትራክተሮች ማህበራት
በአዲስ የስራ ተነሳሽነት በትጋት እየተሰራ ይገኛል። ትኩረቶቹ የቤቶችን ግንባታ በፍጥነት ብቻ ላይ ሳይሆን ከቤት አቅርቦት ውበት የዘለለ በተሻለ ዲዛይን ጤናማ ውብና ዘመናዊ መኖሪያ መንደሮችን መገንባት ሲሆን ግንባታ ጥራት ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት እየሰራ እንደሚሆን ተነግሯል። እየተገነቡ ካሉት ቤቶች ውስጥ 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺህ ደግሞ የሚገነቡት በመንግስትና የግል አጋርነት ነው። ከለውጡ በፊት እንደዚህ አይነት ሰፊ የቤት ልማት አይደለም በከተማው በጀትና በአንድ ዓመት ቀርቶ የተለመደው የባንክ ብድር እንኳን በየ5 ዓመቱ 100 ሺህ ተሰርቶ ቢሆን ኖሮ ዛሬ በሚሊዮኖች ተመዝግበው ለረጅም ዓመታት እስከዛሬ የሚጠብቁ እና ከ60 ቢሊዮን በላይ ኮንዶሚኒየም የቦንድ ዕዳን ተረክበን ለመክፈልና ለማስተናገድ ባልተገዳደን ሲሉ የከተማ አስተዳደሩ ባለስልጣናት አሳውቀዋል። አሁን እየተገነባ ያለው ምንም እንኳን ከነዋሪዎቻችን ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግር በዘላቂነት የመፍታት ስራችን ይበልጡን ተጠናክሮ ይቀጥላል ሲሉ ያሳወቁት ከንቲባዋ ለዚህም የኮንዶሚኒየም አሰጣጥ አዲስ መመሪያ ማውጣቱንና የቤት ዕጣ አወጣጥ ስነ ስርዓቱም በቅርቡ ይፋ እንደሚደረግ ተናግሯል። ይህንም አድማጭ ተመልካቾቻችን መረጃዎችን እየተከታተልን የምናደርስ ይሆናል። መረጃዎቹን ላይክ፣ ሼር በማድረግ አጋርነታችሁን እንድታሳዩ የጠየቅን መልካም ጊዜ እየተመኘን እንሰናበታለን።